አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ከእናንተስ ጋር እንዴት ናችሁ? ሀባይብ እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ በያላችሁበት ላይ ጠብቀን ሁላችንንም። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ ነባሮችም ላይክ እያረጋችሁ ግቡ። ሀባይብ እንዴት ነው? አብሽሩ ገባ ገባ በሉ እና ደግሞ የዛሬው ቪዲዮ ያበዴ ነው ማለት ነው። ሄርሜላ ተብዬዋ ከአብርሽ ከተከራየው ቤት በጨለማ ነይ ብለው ማለት ነው። የአብርሽ ጓደኛ ተብዬዎቹ መቼም የማያመጣቸው ጓደኛ እኮ የለም። የእሱ ጓደኛ ደግሞ ስብሃናላ የሚመጡት ሁላ ገደል የሚከቱ በቀር መልካም ጓደኛ የለውም። ኧረ አላህ መልካም ጓደኛችንን ያብዛልን፣ መልካም ሰውን ያብዛልን ነው የምለው። እና ጓደኞቹ ለቅጠው የእሱን ህይወት የሚያመሰቃቅሉ ናቸው። እና አብርሽ በጣም ተናዷን። አሁን ያለበት ሁኔታ በጣም ነው በከባዱ የተናደደው። አሽን ሳያስበው አሁን ሩታ ጋር ጥሩ መንገድ እየሄዱ ነው። ሻላ ይታረቃሉን ብለን ተስፋ አለን። እንደዚሁ እያሉ ይታረቃሉ ነበረ። ሄርሜላ ግን እሷም ሳኩን ጓደኞች እየገፋፉ እሱን ለማስገባት በጣም እየጣሩ ነው ያሉት። ጓደኞቹ አንድ ደህና ጓደኛ የለውም። ምንም ለድራማ ቢሆንም ኑሮ ግን ጥሩ ጓደኛ የለውም። ሁላቸውም የእሱን ህይወት የሚበጠብጡ እንጂ የእሱን ህይወት እንትን የሚሉ ጓደኛ የለውም ማለት ነው። እና ከባድ ነው። በስ እንዴት ናችሁ? ሰላም ነው ወይ? አብሽሩ ገባ ገባ በሉ እስኪ ላይክ እያረጋችሁ። በመጨረሻ ና ቁጭ በለያ የታፋጥጠዋለች። በጣም እሱ ደንግጧል። ከመጠን በላይ ነው የደነገጠው። እንደዚህም አልጠበቀም ነበረ። በጣም ደንግጧል። እንዴት ይሄን ታደርጊያለሽ? እንዴት ካሁን ሰዓት እንዴት ትመጫለሽ? 3 ሰዓት እያለ ነው ከመሸቱ። የቤትን ስቆፍ ማንሰተሽ ምናምን ይላል። እሷ ግን ልትረዳኝ አልቻለች። ይወጣ ሲል ራሱ እየጎተተችው ነው የምትገኝ። ኧረ ሴቱ ተው በጣም ሸይም ነው። እና እንደዛ እያረገኝ ትገኛለች ሄርሜላ ቆንጆዋ። ሩታ እየደረሰችባቸው። ሩታ ደግሞ እኔስ ይሄ ነገር ሳየው ያው ድራማ ነው። ሩታ ደግሞ ከቻለችበት አብርሽ የሚሆነው ቁጡ ጠፋው ማለት ነው። ኧረ እንደው ወይ ጉድ! በጣም እየተጫወቱብን ነው ያሉት። በስ ግን ምንም ማድረግ አይቻልም። እንዳይስጡር በስ እንጂ ሩታ ከቻለች አብርሽ የሚገባበት ጠፋው። እና የሄርሜላ ተሳክቶላታል ማለት ነው። ዛሬ ሰርፕራይዝ ያደረገችው ወይ በኮሜንት ስንት እንዲያሉት ብታው ኮሜንት ያ ረቢ እንዴት እንዲሰርገው እንዲያሉት። ብቻ በመጨረሻ ሩታ ቆንጆ የተደረሰች ምን እንደተፈጠረ እንጃለት። ቪዲዮ ማቆመ ማለት ነው። እና ይሄን ይመስላል። ሄርሜላ በጣም ደንግጣ ነበረ። እንዴት ብዬ ነው ይሄን ወሬ የማዋራው ብላ ነበር። እሱ ራሱ በጣም ሰርፕራይዝ ነው የሆነው። በጣም ጓደኞቹ የማይሰሩት የለ በጨለማ ነው ብለው እሷንም እንደዚህ ያደረጉት ማለት ነው። ግን የሚሰሩት ስራ ሁላ የማያምር በቀር መልካም ስራ አይሰሩም። ሱብሃንአላህ የሚያስተምር ስራ አይሰሩም። ልሽ መልካም ስራ የማይሰሩት እና ይሄን ይመስላል። ሀባይብ ከባድ ነው። ከእንደዚህ ያለ ፈተና ሊያውጣን ነው። እውነት ሴሌ እንደዚህ ቦይ የተገለፈጠ በጣም ከባድ ነው።
እንደዚህ ያለ ያውጣን እላችኋለሁ ማለት ነው። እና እንደዛ ነገር ነው ሀባይ አብሽሩ፣ አይዟችሁ፣ በርቱ፣ ጠንክሩ። ለምታበረታቱኝም አይዞሽ እያላችሁ ከጎኔ ለቆማችሁት በጣም አመሰግናለሁ። ጀዛኩሙላህ ኸይራን የኔ ውዶች፣ በጣም ነው የምወዳችሁ የማከብራችሁ። ኑሩልኝ እና ይሄን ይመስላል የዛሬው ቆይታችን። ኢንሻአላህ በቀጣይ እስከምንገናኝ የቀጣይ ቪዲዮ ደግሞ መልካም ራስ ሲሆን ታርቀው የምናይ ያድርገን አብርሽና ሩታ ማለት ነው። አረ የቀጣይ ቪዲዮማ በእነሱ ይሆናል ወይ ሩታ ወልዲያ ይሆናል ወይ ታርቀው የሆነ ሰላም ነገር ተፈጥሮ አለ አይደለ ሰላም ሆነው ምናምን እንደዚህ እውነት የሩታ ደስታ የኔ መቼም በጣም ያስደስተኛል ብዬ ተስፋ አለኝ። ሩታ የምር ልጅ ናት። ልብ ያላት የሆነ የረጋይ ነገር ናት። ምንም እንትን ቢሆን ምንም ቪዲዮ ድራማ ቢሆንም እያለ ሩታ በጣም አስተዋይ ልጅ ናት። ጀግና ይበገሬ ናት። እንደዛ ስለሆነ በሰላም ወልዲያ የምንመጣ ደግሞ በቪዲዮ ያድርገው። አብርሽም ጋር ታርቀው እንደነበር ሆነው እናያቸው ማለት ነው። ሩታ ቆንጆ እና አብሽሩልኝ ሀባይብ፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ስለምታበረታቱኝም ሀወን የሆናችሁ ደግሞ አይዞሽ በርቺ ጠንክሪ ለምትሉኝም በጣም አድርጌ አመሰግናለሁ። ሁላችሁንም በጣም ነው የምወዳችሁ የማከብራችሁ። ከኔ የበለጠ አላህ ሱብሃነሁ ያክብርልኝ ይውደድልኝ። በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።